ለክረምት የድህረ ምረቃ ትምህርት ፈላጊዎች በሙሉ የሐረማያ ዩኒቨርሲቲ የድህረ ምረቃ ፕሮግራም ዳይሬክቶሬት በዋናው ግቢና በሐረር ካምፓስ በ2014 ዓ.ም በክረምት መርሃ ግብር በልዩ ልዩ የትምህርት መስኮች አዲስ ተማሪዎችን ተቀብሎ የድህረ ምረቃ ትምህርት ለመስጠት በዝግጅት ላይ ይገኛል። የድህረ ምረቃ ትምህርት የሚሰጥባቸው በግብርናና አካባቢ ሳይንስ ኮሌጅ በ20 መርሃ ግብሮች፣ በቴክኖሎጂ ኢንስቲትዩት በ5 መርሃ ግብሮች፣ በተፈጥሮና ስነ ቀመር ኮሌጅ በ24 መርሃ ግብሮች፣ በስፖርት አካዳሚ በ4 መርሃ ግብሮች፣ በትምህርትና ስነ ባህሪ ኮሌጅ በ10 መርሃ ግብሮች፣ በማህበረሰብ ሳይንስና ስነ ሰብ ኮሌጅ በ6 መርሃ ግብሮች፣ በኮምፒውቲንግና ኢንፎርማቲክስ ኮሌጅ በ2 መርሃ ግብር፣ በእንስሳት ሕክምና ኮሌጅ በ3 መርሃ ግብሮች፣ በጤናና ሕክምና ሳይንስ ኮሌጅ በ10 መርሃ ግብሮችና በቢዝነስና ኢኮኖሚክስ ኮሌጅ በ5 መርሃ ግብሮች ነው። አመልካቾች ይህ ማስታወቂያ ከተነገረበት ቀን ጀምሮ እስከ ሰኔ 21 ቀን 2014 ዓ.ም ድረስ በግንባር ወይም የትምህርት ማስረጃችሁንና ለምዝገባ የሞላችሁትን ቅጽ 200 ብር የከፈላችሁበትን የባንክ ደረሰኝ በኢሜል አድራሻ pgharamaya1954@gmail.com በመላክ መመዝገብ የምትችሉ መሆኑን እንገልጻለን። ተመዝጋቢዎች የመጀመሪያ ዲግሪ ትምህርታቸውን ከተማሩበት ተቋም ኦፊሻል ትራንስክሪፕት ማስላክ ይጠበቅባቸዋል። የመግቢያ ፈተና በሐረማያ ዩኒቨርሲቲ ዋናው ቅጥር ግቢ የሚሰጥ ሲሆን ለሕዝብ ጤና አጠባበቅ አመልካቾች ደግሞ ሐረር ከተማ በሚገኘው ጤናና ሕክምና ሳይንስ ኮሌጅ ይሰጣል። ፈተናው ሰኔ 27 ቀን 2014 ዓ.ም ጠዋት ከ2 ሰዓት ተኩል ጀምሮ የሚሰጥ ይሆናል። ዝርዝር መረጃዎችንና የምዝገባ ቅጽ ከዩኒቨርሲቲው ድረገጽ www.haramaya.edu.it ማግኘት ይቻላል። የሁለተኛ ክረምትና ከዛ በላይ ለሆናችሁ የድህረ ምረቃ ተማሪዎች በሙሉ በዋናው ግቢና በሐረር ካምፓስ በክረምት መርሃ ግብር የነባርና አዲስ ተማሪዎች ምዝገባ የሚከናወነው ሐምሌ 4 እና 5 2014 ሲሆን ትምህርት ሐምሌ 6 ቀን 2014 ዓ.ም ይጀመራል። ከተጠቀሰው ቀን ቀድሞ ወይንም ዘግይቶ የሚመጣ የድህረ ምረቃ ተማሪን የማናስተናግድ መሆኑን እናሳውቃለን። ለተጨማሪ መረጃ በስልክ ቁጥር 025 553 0020 ወይም 025 553 0332 በስራ ሰዓት ደውለው መጠየቅ ይችላሉ። ማሳሰቢያ፣ ይህ ማስታወቂያ በትምህርት ሚኒስቴር ስፖንሰርነት የሚላኩ አዲስ የሁለተኛ ደረጃ መምህራንን አይመለከትም። የሐረማያ ዩኒቨርሲቲ የድህረ ምረቃ ፕሮግራም ዳይሬክቶሬት ዩኒቨርሲቲ ሐረማያ የእውቀት ምንጭ ለኢትዮጵያ ዩኒቨርሲቲ